ሐሳብ ይሸጣል ተብሎ አይታሰብም። the most expensive commodity idea ነው። ሁሉም ሰው መለወጥ የሚፈልገው ላይ ለመሄድ ነው። ላይ ኮንክ ለምን መለወጥ ትፈልጋለህ? በጣም ታችም ከሆነ መለወጥ ከባድ ነው። የሁሉ ነገር መጀመሪያ አይዲያ ነው። ትክክለኛና ጥሩ የሚሰራ አይዲያ ካለ ኢንዲቪጁዋሎችን መለወጥ ትችላለህ። ያ ኢንዲቪጁዋል ደግሞ ሄዶ ኢንስቲትዩሽን ይቀይራል። አብዛኛው ሰክሰስፉል ሲኢኦ ብዙ ሰልፍ-ሄልፕ መጽሐፍ አንብቧል። በሱ ግን አይደለም ሚሊዮነር ቢሊዮነር የሆኑት። that keeps them going። በጣም ብዙ የተማሩ ሰዎች ገንዘብ ምን እንደሆነ ዲፋይን ሊያደርጉልህ አይችሉም። ስለ ገንዘብ አልተማርንም። ችግር በጣም እንጠላለን፣ ግን ችግር ከሌለ ስራ ይኖራል ወይ? ከችግር ውጪ የሚበለጽግ ሌባ ብቻ ነው። ሕክምና ማለት በሰዎች ህይወትና በሰዎች ሞት መሃል መቆም ነው። በሰው ሞትና በሰው ህይወት መሃል ካልቆም ሐኪም አይደለም። ሳትመረምር የምታውቀው ነገር ሁሉም ሰው ሰባራ ነው። ምኑ ጋር ነው የተሰበረው ነው እንጂ እኔን ኤክስፕሎር ብታደርገኝ ችግር ታገኛለህ። እኛ ጋር መጨነቅና ድባቴ ውስጥ መግባት እንደ ድካም ነው የሚታየው። you are a weak person፣ እንደ ህመም አይታይም። ስለዚህ ሁሉ ሰው ደብቆ ነው የሚኖረው። ጥያቄ የሌለው ሰው አይምሮ ድፍን ነው። መልሱ ቢመጣም ቦታ የለውም። የሰው ልጅ የሚጠቀመው በማዳመጥ እንጂ በማውራት አይደለም፣ ለንግግር ካልተጋበዘ በስተቀር። ሁሉም ነገር እንዴት እንደማይቻል ከሚያስረዳ ሰው ይልቅ አንድ የምትቻል ነገር ፈልጎ አግኝቶ እሷን የሚያደርግ ሰው የተሻለ